ባገራቸው በሰላም መኖር ይችላሉ። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል። አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው። የኔ ጉዳይ ፊቱንም አንተ ላንተ ገብተናል አንድ ታረገናል ሲሉ በአንተ ላይ ሽግር ሊመጣ እንፈልግም ይሉ ነበር። እኔ አንድ ዑመር በጠፋ ብዙ ዑመር አለው አላህን ሰላቸው ነው የኖርኩት። አሁንም ለዚህ ቤት የሚቆመው አላህ ነው እንጂ ዑመር አይደለም። የሚቆመው አላህ ነው። ስለዚህ እኔ ባልኖር ተኔ የተሻሉ ወንድሞቻችን አሉ። እነሱን ተክተን ደግሞ ተጎናቸው ሆነን እኛ ያገዝናቸው ሀያታችን እስታለ ዲናችንን እናስከብራለን ኢንሻአላህ።